ወደ byfluence.com እንኳን በደህና መጣችሁ። በዚህኛው ቪዲዮ ስለነዚህ ሶስቱ ወርዶች በደንብ እነግራችኋለሁ ማለት ነው። እሺ እነዚህ እንግዲህ የመጀመሪያው ቬሪፋይድ ሴለር አለ፣ ሴፍ ፔመንት እና ስክሮውድ ምን ማለት እንደሆነ ባጭሩ አሳያችኋለሁ። እንግዲህ ቬሪፋይድ ሴለር ማለት ባጭሩ byfluence.com ላይ የሚመዘገቡ እያንዳንዱ ሴለር ባይፍሉንስ የሚጠይቃቸውን ሪኳይርመንት አሟልተው የተመዘገቡ ሁሉም ሴለሮቻችን በባይፍሉንስ ቬሪፋይድ የሆኑ ናቸው ማለት ነው። ስለዛ አንድ ሴለር ሬጂስተር ሲደረግ አውቶማቲካሊ የቬሪፋይድ ባች አይከን ይሰጠዋል ማለት ነው። በዚህ ሰዓት ከዚህ አይከን ውጪ ሌላ አይነት አይከን ያለው ቬሪፋይድ የሆነ ሴለር የለም። ለወደፊቱ በደንብ የተለያዩ ባጆችን ስለምንሰጥ ለአሁኑ ግን እያንዳንዱ ሴለር ቬሪፋይድ የሆነ ሴለሮቻችን ናቸው ማለት ነው። ቀጣዩ ሴፍ ፔመንት ነው። ሴፍ ፔመንት ማለት ምን ማለት ነው? እዚህ ጋር ያሉትን ወርዶችን ማንበብ ይችላላችሁ ማለት ነው። ባይፍሉንስ በዚህ ሰዓት ቻፓን ነው እንደ ፔመንት ጌትዌይ እየተጠቀምን ያለ ነው። እንግዲህ በቀጣይ ጊዜያቶች ውስጥ ከቴሌብር እና ሌሎች የፔመንት ጌትዌዮችን ይዘን ስንመጣ እናሳውቃችኋለን። አሁን ላይ ግን ቻፓን ነው የምንጠቀመው። እንግዲህ ክፍያችሁ በእነዚህ ሲስተሞች ስለሆነ ክፍያችሁ አስተማማኝና ሴኪርድ ነው ማለት ነው። ሌላኛው እንግዲህ ኤስክሮሙድ ይባላል። ይህኛው ኤስክሮ የሚባለው ሲስተማችን የባይፍሉንስ ትልቁ ሞዴላችን ነው። ምን ማለት ነው? እዚህ ጋር ጽሁፉን በድጋሚ አንበቡት። እኔ ዲያግራሙን በተወሰነ መልኩ ላስረዳት። በአጭሩ ማንኛውም የሆነ ባየር ወይ ደግሞ ገዢ ባይፍሉንስ ላይ መጥቶ እቃዎችን ወይ ደግሞ ሰርቪሶችን ሲገበያይ አውቶማቲካሊ ገንዘቡ ኤስክሮ ወይ ደግሞ ሎክድ የሆነ አካውንት ውስጥ ነው የሚቀመጠው ማለት ነው። እስከ መች ለሚለው ደግሞ ሴለሮች እቃዎችን ወይ ደግሞ ሰርቪሶቻቸውን እንዳደረሱ ዳሽቦርድ ላይ እንዳሳወቁ አሊያም ደግሞ እኛ እንደደረሳቸው ሰፖርት ቲሞች እናንተ ጋር ወይ ደግሞ ገዢዎች ጋር ደውሎ ያረጋግጣሉ። በዛ ሰዓት የእናንተ የከፈላችሁት ገንዘብ ወደ ሻጭ አካውንት ውስጥ ይገባል ማለት ነው። በዚህ ሲስተማችን ባይፍሉንስን በጣም ዩኒክ እና አስተማማኝነቱን የጠበቀ የኢኮሜርስ ኦል ኢን ዋን ፕላትፎርም ለማድረግ ታስቦ የተሰራ ስለሆነ ስለ ገንዘባችሁና ስለምታገኙት ነገር ምንም አያሳስባችሁም ማለት ነው። እነዚህ ሶስቱን ባይፍሉንስ በጣም አተኩሮ እየሰራበት ይገኛል። ምክንያቱም ባይፍሉንስ ትረስት ላይ በደንብ አተኩሮ ስለሚሰራ ማለት ነው። እንግዲህ እነዚህ ሶስቱ ወርዶች ዴፊኔሽን ይህን ይመስላል። ሌሎች ኮርሶችን የገባችሁ ማየት ትችላላችሁ። ሌሎች ጥያቄዎች ካላችሁ ደግሞ እዚህ ጋር በምታዩት ሰፖርት ቲም ስልካችንና ኢሜይላችን እኛን ማግኘት ትችላላችሁ። መልካም ቀን።